የተከበራችሁ የጉሚራያ ፕሮግራም ተከታታዮች እንደምን አላችሁ እንደምን ከረማችሁ? ዛሬ ትምህርት እናገኝበታለን ብዬ ስላሰብኩ አንድ አሳዛኝ ገጠመኝ ይዤላችሁ ቀርቤያለሁ። ተከታተሉት። ቀኑ እሁድ ሚያዝያ 22 2015 ነበር። አንድ ዘመዴ ያየው ከተማ ላይ የቀለበት ፕሮግራም ነበረው። በቀለበት ፕሮግራሙ ላይ ለመሳተፍ ከሌሎች የፕሮግራሙ ታዳሚዎች ጋር ተመራርቀን ልክ 6 ሰዓት አካባቢ ሲሆን ከመቱ ከተማ ወደ ያየው ከተማ ጉዞ ጀመርን። ትንሽ እንደተጓዘን በጣም ዘግናኝና አሳዛኝ ክስተት ከፊት ለፊታችን ተከስቶ አየን። በዚያው ቀን የመልስ ፕሮግራም የነበራቸው ወደ ፕሮግራሙ ለመሄድ ከኛ ትንሽ ቀድሞ መንገድ የጀመሩ ሰዎች ነበሩ። ከሌሎች ሰዎች እንደሰማሁት እነዚህ ሰዎች በታላቅ የደስታ ስሜት ተሞልቶ ሲጓዙ ነበር። ነገር ግን በቅጽበት ደስታቸውን ወደ ሐዘን የቀየረ ክስተት ተከስቶ አየን። በምስሉ ላይ ባያችሁት ሁኔታ የሙሽሮቹ አጃቢዎች የነበሩበት አይሩፍ ከአንድ ኤፌሰር ጋር ተጋጨ። የአደጋውን መንስኤ ባላቅም አደጋው ግን እጅግ ሲበዛ ዘግናኝ ነበር። መኪኖቹን ማላቀቅ ራሱ በጣም ከባድ ነበር። ስንት ሰው ሞተ፣ ስንት ሰው ቆሰለ የሚለውና የአደጋው ዝርዝር ሁኔታ የፖሊስ ስራ ስለሆነ እዛ ውስጥ አልገባም። ነገር ግን ያየሁት ነገር እጅግ ያስደነገጠኝና ያሳዘነኝ መሆኑን መደበቅ አልፈልግም። ክስተቱን ካየሁት በኋላ ህይወት እንዲህ አጭርና ዋስትና የሌላት ከሆነች ሰው ለምን ከጥላቻ ይልቅ ፍቅርን አይመርጥም? ለምን አይዋደድም ብዬ ራሴን ጠየቅኩ። እንግዲህ የመኪና አደጋ ህይወትን የሚቀጥፍ፣ አካልን የሚያጎል፣ ንብረትን የሚያወድም፣ በመንገድ የሚያስቀርና ደስታን ወደ ሐዘን የሚቀይር መሆኑን ተገንዝበን መከላከሉ ላይ መረባረብ ይኖርብናል። ይህ ጉዳይ ሁላችንንም ስለሚመለከተን የምንችለውን ማድረግ ይኖርብናል። በዚህ ረገድ ባለድርሻ አካላት እየሰሩ ያሉት ስራ የሚበረታታ ቢሆንም ነገር ግን ገና ብዙ ስራ እንደሚቀራቸው አይካድም። በተለይ አሽከርካሪዎች ከፍተኛ ጥንቃቄ በማድረግ የመኪና አደጋን ለመቀነስ ከፍተኛ ሚና መጫወት ይኖርባቸዋል። ኦፌገኒ የዋቅና የጊጀዱ ጀዳ ኦሮሞን ተጠንቅቀን ፈጣሪን ደግሞ እንለምን እንዲጠብቀን። ስለተከታተላችሁ አመሰግናለሁ።